ሰይዶ ማርሻል ከተሸነፈ ወላሂ ላዚም ሃይማኖቴን እቀይራለሁ። አልደራደርበትም የምትዩ አንድ ነገር ምንድነው? እምነቴ እናቴ 50 ሺህ ደብዳቤ ቤቴ ድረስ መጣ። ሁሉንም ከፍቼ ባነበው ሰላም እንዴት ናችሁ? እናትና አባቴ እስኪ ስለኔ የሆነ ነገር ይበላችሁ። ቤተሰቦች እንግዲህ ዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። አብረን ዘና ፈታ እንላለን። የትም እንዳትሄዱ አብራችሁን ቆዩ። ከኢትዮ ቴሌኮም እና ከሳፋሪኮም ማን ይመቻቸዋል? በመንገዳችን እንጠይቃለን። ከማን ጋር ነን ዛሬ? ፊልም ነው ባባ። ፊልም ከስራ የተመለስክ ነው? አዎ በሚገባ። በጣም አሪፍ። አንድ ጥያቄ ልጠይቅህ። ከቴሌ እና ከሳፋሪኮም? ቴሌ 3-1 እየመራ ነው። ቴሌ ነው። ከሳፋሪኮም እና ከኢትዮ ቴሌኮም አሁን ሳፋሪ ጥቅም 07 ፍሬዬ ከቴሌ እና ከሳፋሪኮም ቴሌ ምርጫችን። ኢትዮ ቴሌኮም የመጨረሻ። እሺ ናትዬ ከሳፋሪኮም እና ከኢትዮ ቴሌኮም? ኢትዮ ቴሌኮም እየበዘበዘንም ቢሆን ልክ ብሏል። እየበዘበዘንም ቢሆን ቴሌን እንመርጣለን። ማስተካከል ከሳፋሪኮም እና ከኢትዮ ቴሌኮም? ኢትዮ ቴሌኮም መንደሮን አለች አለማችን ለቆርጠን እየተበዘበዝንም ቢሆን ቴሌን እንመርጣለን። ውሃ ወርዶ አሸዋ ቀሪ ነው። ችሎ መኖር እንጂ ሰው አናጋሪ ነው። ብሎ ሲችልም አንድ ሰው እስከ መጨረሻው እንደዛ ይዘልቃል ማለት አይደለም። ሲበቃው ይበቃዋል። ማንም ሰው ገባ። የጃኒን እናትና አባት ለጃኒ የሚሰጡን አስተያየት ደግሞ እንመልከት። ሰላም እንዴት ናችሁ? ስለ ጃኒ የሚሰጡን አስተያየት ደግሞ እንመልከት። ስለኔ የሆነ ነገር ይበላችሁ። በትንሹ ምንም ብያችሁ አላቅምና ስለ ቤተሰቦቼ አይኖ ብዙ ማምጥቻችሁ አላቅም ሶሻል ሚዲያ ላይ። አሁን ደግሞ ስለኔ እስኪ ትንሽ የሆነ ነገር ይበላችሁ። ከልጆቼ ደግሞ አምስተኛ ናት። የሥራ ሰው ናት። በቃ ለሥራ ነው። በቃ እዛ ላይ እያለን በቃ ምርጥ ልጅ ናት። ለሥራ መታገል በቃ ራሷን ለማውጣት ቤተሰቦቿን ለመገደብ ህዝብንም ለማሳደግ ኢትዮጵያንም ለማሳደግ በጣም ምኞት አላት። በጣም ተመረቃለች። በጣም ምንም ብዙ ነገር አሁን ቢሆን ቤተሰብ እየገደፈች በጣም እየረዳችን ነው። አሁን ቢሆን ታው በቃ ተዝነበና ተውቀጣ እኛ እየረዳች እንኳን እኛን ኢትዮጵያን ለማሳደግ እየሞከረች ነው ዛሬ ነው። ዋናው ነው በጣም ነው የምወዳት። ጎበዝ ናት። እኔ ግን ያው ለፍቼ ነው ያሳደግኳቸው ልጆችን በእውነቱ እና እሷም ጎበዝ ናት። ብቻ ትንሽ ያው በእግዚአብሔር ፈቃድ ነው ቦታ ልድረስ የቻለ ብዙ ነገሮች አሳልፈናል በውስጣችን በእውነቱ። እኔ ልጄ በጣም ጎበዝ ናት። ፈጣሪም አሳደገ። በጣም ነው የሚደሰትባት። አሁንም የልጆቼ እናት ናት። እኔ ብቻ አይደለችም፣ የልጆቼም ብዙ ልጆች ያሳደገችልኝ እሷ ናት። ብዙ ልጆች ያሳድጋለች። በጣም ነው የምወዳት ጃኒ። እወዳታለሁ። በጣም ጎበዝ ናት፣ አሳቢም ናት። የቤተሰቡ ሰብሳቢ ናት ጃኒ። እናታችን ናት፣ ልጃችን አይደለችም። ያሳድግሽ ታታሙኝ ሰይዶ ማርሻል በጆኒ ጂጁሱ ከተሸነፈ ሃይማኖቴን እቀይራለሁ እያለ ነው። ምን ትላላችሁ እናንተ? እስቲ ሐሳባችሁን በኮሜንት። ያው ቀኑ ነሐሴ 21 ነው። አብረን ምናየው ይሆናል። እስከዛ ግን ሐሳባችሁን በኮሜንት። እኔ ወላሂ ላዚም ነው የምላችሁ በጆኒ ጂጁሱ ሰይዶ ማርሻል ከተሸነፈ ወላሂ ላዚም ሃይማኖቴን እቀይራለሁ። ሃይማኖት ውድድሩ ሲጀመር ባይካሄድ ደስ ይለኛል። ምክንያቱም እኔ ከ666 ጋር ውድድሩ የሚካሄድ ነው ይመስለኝ። ግን የአላህን ስም ጠርቶ አሸናፊው አላህ ነው። ምክንያቱም አቅም የአላህ ነው። ሰይዶ ማርሻል በጆኒ ጂጁሱ ከተሸነፈ ሃይማኖቴን እቀይራለሁ። ምክንያቱም መስፍን ቢያሸንፍ የሚለውን አውቀዋለሁ። ክብር ለድንግል ማርያም ልጅ ለሆነው ለኢየሱስ ክርስቶስ ነው የሚለው። ቢያንስ ለእናትና ለልጁ እያለ ኦርቶዶክስም ቢሆን ፕሮቴስታንት እኮ ያመሰግናል። ጆኒ ጂጁሱ እኮ ንቃተ ህሊናን እንኳን አሸንፎ ምንድነው ያለው? እያንዳንዳችሁን አሰልፌ እዚህ ላይ አረፈረፋችኋለሁ። ምን እላችኋለሁ? አስተግፊሩላህ ላዚም። እኔ የአላህን አቅም የማቅበት ውድድር ነው ይሄ። ወላሂ ላዚም እኔ ማለት ነው ይሄን ውድድር
እምነት በሌለው ሃይማኖት በሌለው ሰው ሰይዶ ማርሻል ከተሸነፈ ይሄው ወላሂ ላዚም እኔ ሃይማኖቴን እቀይራለሁ። አላህ አቅሙን ካላሳየኝ ወላሂ ላዚም ነው የምላችሁ። ወደ ሃይማኖት አዞርከው እንዳትለኝ። እኔ በኦርቶዶክስ በፕሮቴስታንት እምነት ባለው ሰው ሰይዶ ማርሻል ቢሸነፍ ምንም አይመስለኝም። ወላሂ ላዚም ነው የምልህ። ይህ ውድድር የአላህን አቅም የማይበት የምመለከትበት ነው እና ሰይዶ ማርሻል ካላሸነፈ ሃይማኖቴን እቀይራለሁ ወላሂ አላህ ብሎ ካላሸነፈ ሃይማኖቴን እቀይራለሁ እያለ ነው። እናንተስ? ጆኒ ጁጁሱ ደግሞ 666 ነው እያለ ነው። ሃይማኖቱ እስካሁን በግልጽ አልተናገረም። እስቲ እናያለን። እና ትላንትና በስሜታዊ ሆኜ ሰይዶ ካላሸነፈ ሃይማኖቴን እቀይራለሁ ያልኩት ስህተት ነው። ስህተት ሰርቻለሁ። ጓደኞቼ መክረውኛል። ስለዚህ ጆኒ ይቅርታ አድርግልኝ። አንተን የእግዚአብሔር ስም ሲጠራ ደስ ከሚላቸው ሙስሊሞች መካከል አንዱ እኔ ነኝ ብል ማጋነን አይደለም። እና ይሄም ነገር እንዴት አደረ ብትሉኝ በ1993 እኔ የ11 ዓመት ልጅ ነኝ እና አዲስ አበባ ስቴዲዮ የወጣቶች ብሔራዊ ቡድን ለዓለም ዋንጫ አለፈ ሲባል ሰምታችኋል። እና የዓለም ዋንጫ እንዲያልፍ ካደረገው ነገሮች አንዱ ደግሞ የኳስ ተጫዋቾቹ ብቻ ሳይሆን የተመልካቹ ነው። ካሜሮንና ግብጽ ያን ጨዋታ አቻ ቢወጡ ኖሮ አውቀው የኢትዮጵያ ወጣት ብሔራዊ ቡድን ለዓለም ዋንጫ አያልፍም ነበር ማለት እና ያ ጨዋታ ከመጫወቱ በፊት ማለት ነው 10 ደቂቃ ምናምን ዝም ብለው ቅብብሎሽ ያበዛሉ ማለት ነው። እና ሲያበዙ የአዲስ አበባ እግር ኳስ ተመልካች በሙሉ አዲስ አበባ ስቴዲየም ክርስቲያን ሆነ። እንዴት ካላችሁ ጨዋታው 10 ደቂቃ ምናምን ቅብብል እንዳበዙ አቻ እንደሚወጡ አወቀና የአዲስ አበባ እግር ኳስ ተመልካች ምን እያለ ጨፈረ? አዲስ አበባ ስቴዲየም ዘመረ። አንመካም በጉልበታችን እግዚአብሔር ነው የኛ ኃይላችን አለ። ከዛ በኋላ ከአቅሙ በላይ ሲሆን መቀባበል ሲያበዙ የፌዴራል ፖሊስ ደግሞ ያው የባዳ ሀገርን እንትን መከላከል አለበት አጠረ። ከዛ ተመልካቹ ዘሎ ወደ አዲስ አበባ ስቴዲየም ሲገባ አስለቃሽ ጭስ ተተኮሰ ማለት ነው። ከዛ ቀጣይ ደግሞ በእለቱ ፊፋ መሸናነፍ እንዳለባቸው ህግ አወጣ። ተሸናነፉ። ግብጽ 3-1 አሸነፈ። ኢትዮጵያ ደግሞ ሳውዝ አፍሪካን 4-1 አሸነፈችና ለዓለም ወጣቶች አለፉ ማለት ነው። እና ልል የፈለኩት ነገር ምንድነው ጆኒ ጁጁሱ እኔ ሶስቱ ተከታታይ ያሉ ልጆቼ ወንዶቹ እንደ ጆኒ ጁጁሱና እንደ ሰይዶ ማርሻል ቢሆኑልኝ ደስ ይለኛል። አሪፍ ፋይተር ቢሆኑልኝ ደስ ይለኛል። እና ሰይዶን ደግሞ የበለጠ የወደድኩበት መንገድ የአላህን ስም ስለሚያስቀድም ነው። ጆኒ ጁጁሱ ፕሮናውንስ የምታደርግበት መንገድ አሪፍ ነው። የማሳመን ችሎታ አብሶ ደግሞ ከፋይቱ የበለጠ እኔ የንግግር የማሳመን ችሎታ የምትጠቀማቸው ቃላቶች ሁሉ ደስ ይለኛል። ወላሂ ላዚም ነው። እና እየታተሩ አንተ የደረስክበት ሌቭል ላይ እኮ ያልደረሱ ብዙ ሺህ ሰዎች አሉ አይደለም እንዴ? እና እኔ ደግሞ እነ በላቸው ዳሞታን እናንተ ብቻ ጉርቤሳን እነ ዳንኤልን እነ ካቢላን እነ ዘርፉን እያየው ያደው እነ ሲራጅን እያየው ያደኩ ልጅ ነኝ ማለት ነው። ሁሉም ክርስቲያኖችም ካሸነፉ በኋላ ወደ ላይ ያሳያሉ፣ ሙስሊሞችም ይሰግዳሉ። እና እዚህ ጋር ጆኒ ጁጁሱ ይሄ ችሎታ ዝም ብሎ አልመጣም፣ በፈጣሪ ነው። ሃይማኖትህ ኦርቶዶክስ ላይሆን ይችላል፣ ፕሮቴስታንትም ካቶሊክ ግልጽ ያደረከው ነገር ስለሌለ ግልጽ አለማድረግ ናይስ ነገር ነው። ግን ሁሌ ስታሸንፍ እኔ ልጆቼ በፈጣሪ ኃይል እዛ እንደደረሱ እንደተሸነፉም እንዳሸነፉም እንዲያውቁ እፈልጋለሁ። እና ብዙ ልጆች የምታሰለጥናቸውም ሰዎች ቅድሚያ ለፈጣሪ እንዲሰጡ እፈልጋለሁ ከማለት ጉጉት ነው እንጂ አንተን ካለማድነቅም አይደለም። ይሄን ቪዲዮ ትላንትና እንደዛ ስል እኔ ሃይማኖቴን እቀይራለሁ ስል ስቶክፍረን ላይ ላዚም ብያለሁ፣ ተጸጽቻለሁ። ብዙ ሙስሊም ወንድሞቼ በውስጥ መክረውኛል፣ ክርስቲያኖችም መክረውኛል። የኔን ነገር ስለሚያውቁ በአካልም የሚያውቁኝ ምንም እየደወሉ ለምን እንደዚህ ምናምን ብለውኛል። እና ያን ቪዲዮ ኮፒ ሊንክ ሪፖስት እንዳደረጋችሁት ይሄንንም ቪዲዮ የበለጠ ኮፒ ሊንክ ሪፖስት አድርጉት። እወዳችኋለሁ። ከሊፋ ጃቪ ነኝ። ላይክ ሼር ፎሎ ማድረግ እንዳይረሳ። ዋላቭ መስጠቱ ይቅርታ መጠየቁ ትክክል ነው። ያው ጓደኞችም አሪፍ ጓደኛ አለ። አበደ ጥያቄ አለኝ። 5,000 ብር ትከፍላለህ። አይሞላልኝም። በባንክ ትራንስፈር አደርጋለሁ። ታደርጋለህ። በቃ እሺ። ከተማው ሙሉ ታተራምሳለች። እሺ። ጥለናት እንዳንሄድ ታስፈልገናለች። እሺ። ልብሷን ስናወልቀው ታቃጥለናለች። ሚስት አይደለም። እሺ ሚስት አይደለም። ምንድን ነው እንትን የጅብ ጥላ አይደለም። ልመልሰው? እሺ መልሱን ንገረኝ። መልሱን ንገረኝ። ቀይ ሽንኩርት። ቀይ ሽንኩርት። ፈጣን ጥያቄ 2,000 ብር። 2,000 ጀምር። ቻይናዎች በዚህ ሰዓት አይፈርሙም። ለምን አይፈርሙም? ቻይናዎች በዚህ ሰዓት አይፈርሙም። ለምን አይፈርሙም? ስለተማሩ አይደለም። መፈረም ስለሚችሉ አይደለም። ለምንድን ነው እናንተ? ምንድን ነው መልሱ? እሺ መልሱ ልንገርህ። እቺ ጣት የኔ ስለሆነች
ጥያቄ አለኝ። ሰዓትን ትሸልመኛለህ። ሰዓቴ እኔ ነኝ ካልመለስከው እሸልምሃለሁ። ሴት ልጅ አንተ የምትባለው መቼ ነው? ሴት ልጅ አንተ የምትባለው መቼ ነው? ሆድ ውስጥ እያለች ገና ጾታ ሳይለይ አይደለም። እሺ በቃ ሴት ልጅ አንተ የምትባለው መቼ ነው? አይደለም። ልመልስልህ? መልስልኝ በቃ። ስትሞት። እንዴት? አስክሬኑ መጣ እንጂ የሚባለው አስክሬኗ መጣ አይባልም። ባላገኘ ብዬ በቲክቶክ ብወጣ 50 ሺህ ደብዳቤ ቤቴ ድረስ መጣ። ሁሉንም ከፍቼ ባነበው የኔን ውሰጅ ብለው ሴቶች የላኩት ነው። እንደዚህ ከሆነ ይቅር አያዋጣም። ኧረ ይቅር ጤናዬን አላጣም። ኧረ በቃ ጤናዬን አላጣም። 50 ሺህ ደብዳቤው ሴቶች ናቸው። ባሌን ውሰጅ ይላኩ። ክብር እንዴት ነህ? ደህና ነህ? ይኸውልህ አሁን ማለት ነው ይችና ምስር ትይዝና ማለት ነው አያበላቸው እና ማተሎ ብሎ አልጣዝሞ ትልልኛለሽ። በእናትህ ይችና ሰርብን ልፍጠህና አታዘዘኝ። ስለአሁኑ ትውልድ ምን ታያለሽ? የደሃ ልጅ ሆኖ ሱስ ውስጥ ገብቶ ካያችሁት አትፍረዱበት። እናቱ የከፈለችለትን መስዋዕትነት መክፈል ስላቃተው ነው። በሰው ደስታ ሰላም ስሞላበት ስሜቴን ጎድቼ ለኔ ሳልኖርበት ሰጠው ብዬ ነበር። እንግዲህ ቤተሰቦች የዛሬ ቪዲዮ ይሄን ይመስላል። ስለተከታተላችሁ አብራችሁ ስለቆያችሁ አመሰግናለሁ። ላይክ ማድረጉ እንዳይረሳ። ሀሳባችሁን በኮሜንት አስቀምጡልኝ። አመሰግናለሁ።